ሰዎች ወደ አንተ የሚመጡት እርዳታ ሲፈልጉ ብቻ እንደሆነ ተሰምቶ ያውቃል? ለራሴ ያቀድከውን እቅድ፣ እረፍትህን፣ እንቅልፍህን ወይም ሰላምህን መስዋዕት አድርገህ እርዳታ ለሚፈልጉ ሰዎች ደርሰህ እነሱ ግን ጉዳያቸው ሲያልቅ አንተን ይረሱሃል? ይህ ተከስቶብህ የሚያውቅ ከሆነ ይህ ታሪክ ላንተ ነው። ምክንያቱም አንዳንድ ጊዜ ህይወት ከባዱን ትምህርት የምታስተምረን በምንወዳቸው ሰዎች በኩል ነው። በአንድ ሰላማዊ ትንሽ ከተማ ውስጥ በለምለም መስኮችና በአሮጌ ቤቶች በተከበበ አካባቢ ዳንኤል የተባለ ሰው ይኖር ነበር። በከተማው ውስጥ ዳንኤልን የማያውቀው የለም። የማንም ሰው የብስክሌት ሰንሰለት ቢላላ ዳንኤል ብለው ይጮሃሉ። አንድ ሰው ከባድ ሳጥን መሸከም ካቃተው የዳንኤልን በር ያንኳኳል። አንድ ብቸኛ የሆነ ሰው ወሬ ካማረው ወይ ደግሞ ምክር ከፈለገ ቀጥታ ወደ ዳንኤል ቤት ይሄዳል። ዳንኤል ለማንም ሰው እምቢ ብሎ አያውቅም። ሁል ጊዜ ፈገግ ብሎ በደስታ እረዳሃለሁ ይላል። ሌሎችን መርዳት የተሻለ ሰው ያደርገኛል ብሎ ያምናል። ሰዎችም በደግነቱ ያደንቁታል። ነገር ግን ሳያውቀው ህይወቱ የሱ መሆኑ ቀረ። የአትክልት ስፍራው ሳይጸዳ ቀረ። መስኮቶቹ ተሰበሩ። የቤቱ ጣሪያን ጥገና አስፈለገው። የራሱ ችግሮች እየተቆለሉ ቢሄዱም እሱ ግን የሌሎችን ችግር በመፍታት ተጠምዶ ነበር። በየቀኑ ማታ በጭቃና በላብ ተለውሶ ወደ ቤቱ ይመጣል። እናቱ በደከሙ አይኖቿ እያየች ዳንኤል ልጄ ለሁሉም ትረዳለህ፣ ግን አንተን የሚረዳ የሌለው ለምንድን ነው ይሉታል። ዳንኤልም በዛችው በለመደችው ፈገግታ ችግር የለውም እናቴ፣ አንድ ቀን ሰዎች ደግነቴን ያስታውሳሉ ይላል። ያ ቀን ግን መቼም አልመጣም። አንድ ቀን ሰማዩ ጠቆረና ኃይለኛ ነፋስ መናፈስ ጀመረ። የከተማው ሰዎች ማዕበሉ ከመምጣቱ በፊት ንብረታቸውን ለማዳን ተሯሯጡ። ዳንኤልም እንዲሁ መጣ። ነገር ግን የራሱን ንብረት ለማዳን ሳይሆን ጓደኛው ኦሊቨር ያወጣቸውን አንዳንድ ዕቃዎች በዝናብ እንዳይበላሹ ለማገዝ ነበር። በፍጥነት እየሰሩ ሁሉንም ዕቃዎች ሸፈኑና ወደ ቤት አስገቡ። የዳንኤል የራሱ አትክልት ወንበሮች ግን ውጭ ነበሩ። ተክሎችም አልተሸፈኑም። የእንጨት ሳጥኖቹም ክፍት ነበሩ። ዝናቡ በኃይል መዝነብ ጀመረ። ዳንኤል ቤቱ ሲደርስ ሁሉም ነገር ወድሞ ነበር። በቤቱ ደረጃ ላይ ተቀምጦ ዝናቡ ከፊቱ ላይ እየፈሰሰ ያንን የፈራረሰ ግቢውን እያየ ተከዘ። እናቱ በትከሻው ላይ ፎጣ ጣል አድርገውለት ዳንኤል ዛሬ የሁሉንም ሰው ንብረት አዳንክ ከራስህ በስተቀር አሉት። ያኔ በዳንኤል ውስጥ የሆነ ነገር ተሰበረ። በማግስቱ ጠዋት እየደከመው ወደ ከተማው ዳርቻ ሄዶ ሚስተር ሃሪስ የተባሉትን ጠቢብና የቀድሞ መምህር አገኛቸው። መምህር ለምንድነው ደግነት እኔን እየሰበረኝ ያለው ብሎ ጠየቃቸው። ሚስተር ሃሪስም ወንዙን እያሳዩት ይሄ ወንዝ ለሁሉም ውሃ ይሰጣል፣ ነገር ግን ወንዙ ድንበሩን ሲረሳና መንገዱን ሲስት ምን ይሆናል አሉት። ዳንኤልም ጎርፍ ሆኖ ሁሉን ያጠፋል አለ። መምህሩም ትክክል፣ ያለ ድንበር የሚደረግ ደግነት ራስን ማጥፋት ነው። እምቢ ማለት ስህተት አይደለም፣ እንዲያውም እውነተኛ የራስን ደህንነት መጠበቂያ መንገድ ነው አሉት። ሚስተር ሃሪስ ለዳንኤል እንዲህ አሉት፣ ለሚቀጥሉት 7 ቀናት እርዳታ ሲጠይቁ ወዲያውኑ እሺ አትበል። ቆም ብለህ ይሄ በእኔ ላይ ጉዳት ያመጣል ብለህ ጠይቅ። መልሱ አዎ ከሆነ ዛሬ እምቢ አልችልም በል አሉት። በማግስቱ ኦሊቨር መጥቶ ሳጥን እንዲያግዘው ጠየቀው። ዳንኤል የራሱን የተሰበረ አጥር አየና ልቡ እሺ በለው ቢለውም የመምህሩን ቃል አስታውሶ ኦሊቨር ይቅርታ፣ ዛሬ የራሴን አጥር መጠገን አለብኝ፣ እምቢ ዛሬ አልችልም አለው። ኦሊቨር በድንጋጤ እምቢ? አንተ እኮ እምቢ አትልም ነበር አለው። ኦሊቨር ተቆጥቶ ሄደ። ዳንኤልም የጥፋተኝነት ስሜት ተሰማው፣ ግን በአጥሩ ላይ ትኩረት አደረገ። በጥቂት ሰዓታት ውስጥ ለወራት ተሰብሮ የነበረው አጥር ቆመ። ዳንኤል ኩራት ተሰማው። በሚቀጥሉት ቀናት ለሌሎች ጎረቤቶችም በትህትና እምቢ አለ።
በኃላፊነት ስሜት ለራሱ ጊዜ መስጠት ጀመረ። በአራተኛው ቀን ዝናብ ሲዘንብ ቤቱ ተንጠባጠበ። ነገር ግን ማንም ሊረዳው አልመጣም። ዳንኤል ግን አልተናደደም። ይልቁንም ጥንካሬ ተሰማው። እቃዎችን አንስቶ ራሱ ጣሪያውን ጠገነ። በራሴ መተማመን እንዲህ ነው እንዴ ብሎ ለራሱ አሰበ። ቀናት ወደ ሳምንታት ተቀየሩ። ዳንኤል ተቀየረ። ለሁሉም ሰው መሮጡን አቆመ። የገዛ ግቢው አበበ። ፊቱ ላይ ሰላም ታየ። በሚገርም ሁኔታ ሰዎች ይበልጥ አከበሩት። ኦሊቨር የራሱን ችግር ራሱ መፍታት ጀመረ። ሰዎች እንደ መጠቀሚያ መሳሪያ ማየታቸውን አቆሙ። ሚስተር ሃሪስ ሲጎበኙት ዳንኤል እንዲህ አላቸው፣ ለሰዎች እምቢ ስል ዓለም የምትፈርስ መስሎኝ ነበር፣ ግን አልፈረሰችም። እንዲያውም የእኔ ዓለም መስተካከል ጀመረች። እምቢ ማለት ጨካኝ ያደርጋል ማለት አይደለም፣ ጠንካራ ያደርጋል እንጂ። ሰላምህን፣ ጊዜህንና ልብህን ጠብቅ። አንተ ለራስህ ክብር ስትሰጥ ብቻ ነው ዓለም ክብር የምትሰጥ። እምቢ ዛሬ ማለት ስትጀምር ነገ በራስህ ህይወት ላይ ትኩረት ማድረግ ትጀምራለህ። በራስህ ህይወት ላይ ትኩረት ማድረግ ስትጀምር ለራስህም ለሌላውም የምትበቃ ትሆናለህና እምቢ ማለትን ልመድ።